ጠቢብ የሆነች ሚስት 3 ነገር ለባሏ ማድረግ አለባት ብዬ ነው ተናገርኩት። አንደኛው ሪስፔክት አክብሮት። በቃ አብዛኛው የትዳር የሚናጋበት ነገር ሶልቭ ያደርጋሉ እኚህ 3 ነገሮች። አንደኛው መከባበር ነው። ስፔሻሊ ለሱ እሱ ክብሩ የተነካ የመሰለው ጊዜ በቃ ብዙ ኮሚኒኬሽን ችግር እኮ እሱ ነው አይደለ? ትንሽ ድምጿን ከፍ አድርጋ ስትናገር ወይ አላስፈላጊ ነገር ስትናገረው ወይ በቃ ይሄ ሊደርሺፑን የተጋፋችበት ሲመስለው በንግግሯ ወይ በድርጊቷ በዛ ነው ብዙ ቻሌንጆች የሚፈጠሩ። ሸዳውን ማድረግ ይጀምራል እሱ። አዎ እና ጉልበቱን ይሄ ቦታውን ማስከበር ይፈልጋል። ስለዚህ ሪስፔክት በጣም ወሳኝ ነው። በጣም በጣም በጣም። ሁለተኛ ምግብ ብዬ ነበረ። ምግብ ወንድ ልጅ እንግዲህ ሆዱን ይወዳል ትላላችሁ፣ ግን እኛ አሁን ኢንስታግራም ላይ ብገባ የማ ፎቶ እናንተ ላይ ነው ምግብ ያለው በጣም ያው ይባላል። እስትሩ እውነት ለመናገር ማንንም ሰው ያስደስታል። መልካም ምግብ እኮ ደስ ይልሃል። አንዳንዴ የምትወደው ምግብ ስትበላ ራሱ ሙድክ አይቀየራል? ያ በደንብ ይቀየራል። ደግሞ ከምግቡ በላይ ደግሞ የሆነ የመከበር ስሜት ይሰማል። ሰርቪሱ የሆነ ደስ የሚለን ሰርቭ መደረጉ ራሱ ደስ ይላል። ለዚህ ጥሩ ምግብ ስሪለት ብዬ ተናገርኩኝ። ሶስተኛ ደግሞ ያልጋዋን ነገር አደራ ብዬ ነበር እና በጣም እንትን ብሏል። ወንዶች ደስ ብሏቸዋል። አክቹዋሊ ሴቶች ናቸው እንትን ያሉት። ግን ምንድነው ጠቢ መሆን አለባት አንድ ሴት እዛ ጋር ሲመጣ። አብዛኛው ይሄ ፊዚካል ኢንቲሜሲ የምንለው ነገር የአይምሮ ጉዳይ ነው ለሴቶች። ኢትስ ማይንድ ሴት እና እሷ ብዙ ጊዜ ችግር የሚፈጠረው እንደተጠቀመኝ ይሰማኛል ይላሉ ብዙ ሴቶች። ጥቅም ሲፈልግ ብቻ ነው እኔ ጋር የሚመጣው፣ መጠቀም ሲፈልግ ነው የሚመጣው ይላሉ። እና ምንም ሜንታሊ ሳያዘጋጃት ምን ሲል በቃ በዛ ሰዓት ላይ ይመጣል። ወይ ደግሞ የሆነ ኬር የሚያሳየው የዛ ሰዓት ላይ ብቻ ሊሆን ይችላል። እና she's not mentally prepared። ኢቨን እኮ የሆርሞን ጉዳይ ማለት እኮ ደግሞ ሴት ልጅ ዳይሬክትሊ ዋይርድ ነው ቦዲዋና ማይንዷ። አዎ ያ። ስለዚህ ምንም እንትን ካለች በቃ አይሳካላቸውም ራሱ በጣም እሷ ኮምፎርታብል ሳትሆን ከተጀመረ ነገሩ ማለት ነው። ስለዚህ እሱም ማድረግ አለበት፣ እሷ ሜንታሊ ፕሪፔር ማድረግ አለበት። እኔ ዛኔ ግን ሴቶችን ሶሎ እየመከርኩ የነበረው በተቻለሽ አቅም የሆነ መላ ፈልገሽ ሜንታሊ ፕሪፔር ዮርሰልፍ። ምክንያቱም የ90% የጭንቅላት ጨዋታ ነው፣ ፊዚካሊ የሚባለው 10% ነው ብያለሁ። ስለዚህ እሱም ተገቢውን ዝግጅት እንድታረግ ከረዳት እሷ የምትከለክልበት ምክንያት አይኖርም። መከልከሏም ልክ አይደለም ሲጀመር። ግን ያው እንዳልከው ዊክ ሊንክ ሲሆን ብዙ ሰው ይከለክላል። ያ በጣም ነው እቺን ነገር ብዙ ወንዶች በእርግጥ ሼር የሚያደርጓት ሀሳብ ትመስለኛለች። በጣም ወንዱ በጣም ከፈለገው ይሄን ነገር ብዙ ጊዜ ሀፕን አያደርግም እንደዚህ አይነት ነገር ላይክ ምክንያቱም በቃ የሆነ ቤግ እንዲያደርገው ያን ነገር ቫሊው እንዲያደርገው ከመፈለግ ይሁን አይ ዶንት ኖ። ሶ ነገሮችን ማወሳሰብ ነገር አለ። ታየርድ ደክሞኛል፣ ሙዲ አይደለም፣ ፔሪድ ላይ እንዳልሆነች ያወቀ ፔሪድ ላይ ነኝ ይቆጥራል። እንዴ ባይዘዎችን ብቻ ነገር ነው ከሴት ኢንፎርሜሽን የሚይዘው። ሌላው ልደቷን ምናምን አይዝም፣ ችግር ይዛል። ሶ እና እንትን ነገር አለ። ይሄ ቅድሚያ እሱ ያርገ ቅድሚያ እኔ ሄላ አርገ የሚል አመለካከት አለ። እሷ ነገር ሄዳ ጉዳት ታመጣለች ብዬ አስባለሁ። ማለት በቃ እሱ ቀድሞ ትሪት ያርገኝ የሚፈልገውን እንዲያገኝ፣ ወይም ደግሞ እሷ ደግሞ እኔ የምፈልገውን ነገር ሳገኝ ያለ ኮንዲሽን እንደማገኝ ሳቅ ነው ትሪት እንትን ማድረግ የምችለው ይላል። ሶ ማን ይቅደም ነው መሰለኝ ትልቁ ችግሩ። በእርግጠኝነት እሱ ፍቅር የሚያሳያት ከሆነ በቃ ተገቢ ነው። እሷ በምትፈልገው መንገድ እሷን ካዘጋጃት እምቢ የምትልበት ምክንያት አይኖርም። ግን ግድ ሲሆን አንዳንድ ሲጣሉማ ይጠቀሙታል ሴቶች እኮ። እኔም ጠቀመው ስለነበረ እንዲህ ስታምኑ ጥሩ ነው። አይ ብዙ ሴቶች ይጠቀሙታል እኮ። የሆነ ዩዝድ የሆነ ሴቶቹ ዩዝድ ስሜት አለ። ለዛ ነው እነሱ ግድ ሲሉ ምን ሲሉ ደስ ማይለን። ለዛ ነው ግን ደግሞ በጣም አንድ መናገር የምፈልገው ነገር ይሄ ነገር ግን አደገኛ ነው። ላይክ ወንድ ልጅ እንትን ይሰጠዋል ሰምሃው ሜንታሊ በተለይ ስትሮንግ ካልሆነ ምክንያት ይሰጠዋል እንዲወጣ ወደ ውጭ። ምክንያት ማለት አሁን እውነታውን እናወራ ካለን ዚስ ዴይስ ሴክሹዋል ነገር በጣም ኢዚሊ አክሰስ የሚደረግ ነገር ምን ክደው አይደለም በደንብ። ምክንያቱም አንድ ትልቅ ሰው 35 40 የሆነው ሰው አይጠፋም አካባቢ ላይ እንደዚህ አይነት ሰው ይቅርታ አድርጉልኝ ወይ ጸሐፊ ወይ የሆነ ቦታ ጸሐፊ የሚለውን ፖዚሽኑን አይደለም ላይክ ከሆነ ሰው ጋር የሆነ ይኖረዋል እንደዚህ አይነት ቴንሽን ያለ ነገር እና እዛ ጋር ጫና ሲበዛ ላይክ ሴክሹዋል ነገር ፈልጎ ሄዶ